ያስረዱናል። ከዛም በዘለለ ደግሞ በዚህ ክላስን በገባን ሰዓት የሚጠፋ ነገር ወይም የሚጎድለው ነገር ምንድን ነው እያሉ እየመጡ ያገዙን የተለያዩ ድጋፎችን ያደርጉልናል። እኛም ደግሞ በሚያደርጉት ድጋፍ መሰረት እየጠሩ ያስተምሩናል፣ ያስረዱናል እና ደግሞ ሰነፍ የሆኑትን እየመረጡ ለብቻቸው እገዛ ያስደርጉላቸዋል እና ደግሞ ሌሎቹንም ደግሞ ለጎበዝም ለሰነፉ ተመሳሳይ ትምህርት ነው የሚያሳዩ እና ከክፍልም ደግሞ በተለየ ክትትል ይደረግልናል። በተለይ ሴሌክቲቭ የሆኑ የትምህርት አይነቶችን ሂሳብ፣ እንግሊዘኛ፣ አጠቃላይ ሳይንስ ላይ ፎከስ አድርገው እንዲዘጋጁ እያደረግን ያለ ነው። እርግጠኝነት ከባለፉት አመታት የተሻለ ውጤት እናስመዘግባለን ብለን እናስባለን። ልጆቹም በተመጠነ እድሜ የገቡ ስለሆነ በ7 አመት እድሜያቸው የገቡ ስለሆነ በባህሪም በአካዳሚክም የተሻሉ ናቸው ብለን ነው የምንወስደው። ስለዚህ ውጤቱን እንግዲህ ከፍተኛ ውጤት እናስመዘግባለን። በተቀመጠው አግባብ 75 እና በላይ የሚያመጡ ተማሪዎች ይኖሩናል ብለን እናስባለን። ፓስት ኤግዛም ፔፐሮችን እየሰራን ነው ማለት ነው። ከጓደኞቻችን ጋር በመሆን ለማጥናት ኮንዲሲቭ የሆነ ቦታ እየፈለግን ያለው የጸጥታ ችግርም እንዳለው ነው። ቤተሰብም ስራ ጫና እንዳይፈጠርብን በማድረግ የአመቻችን ጊዜያችንን ከጓደኞቻችን ጋር ለመርዳት እየሞከርን ነው። መምህሮቻችንን በክፍለ ጊዜያችንን ኤክስትራ የሆኑ ዲቴሎችን እየጠየቅን እንድንረዳዳ እያደረግን ነው ማለት ነው። ለምሳሌ አሁን ዛሬ የምንማረው ትምህርት የሚገናኝ ነገር ካፓሲቲ እያነሳን እንወያያለን ክላስ ውስጥ መምህሮቻችን ጋር ይሄን እያደረግን ነው። እንግዲህ ባለፈው ውጤት አዲስ ትምህርት ነው ለምን ያክል ነበር ካንተ ለማግኘት ምን ያክል የተዘጋጀ ነው? ያው እኔም በበኩሌ ከጓደኞቻችን ጋር ብዙ ዝግጅት እያደረግን ነው እያስባለሁ። የምንዘጋጀው ዝግጅትም ያን ውጤት ላይ ለመድረስም ሆነ ለማለፍ በቂ ነው እያስባለሁ። በዚህ ስሜ ሊዲያ ሰለሞን ይባላል። የላሊበላ ሁለተኛ ደረጃ ተማሪ ነኝ። የ12ኛ ክፍል ናቹራል ሳይንስ ተማሪ ነኝ። የ12ኛ ክፍል ኢንትራንስ ተፈታኝ እንደመሆናችን መጠን ትምህርት ቤቱ እና መምህሮቻችን በተለያየ መንገድ እንድንዘጋጅ ይረዱናል። ለምሳሌ ያክል ከተለመዱት ከምንማርባቸው ከሰኞ እስከ ዓርብ ካሉት ውጭ ቅዳሜና እሁድ በመምህሮቻችን አማካኝነት እገዛ ይደረግልናል። ከዛ ውጭ ደግሞ እንደዚሁ እርስ በርሳችን እንድንወያይ የተለያዩ ዝግጅቶች ይደረጉልናል። ለምሳሌ ያክል የተለያዩ ቀኖች ተወስዶ ፕራክቲስ እንድናደርግ የተለያዩ ሳብጀክቶችን ይሰጣልን። ከዛ ውጭ ደግሞ የፈተና አወጣጡን ስርዓት እንድንለምደው የተለያዩ ፈተናዎችን እየተሞከረ ይሰጠናል ማለት ነው። የ2018 ዓ.ም በቅዱስ ላሊበላ አጠቃላይ ሁለተኛ ደረጃ ቁጥር 2 ትምህርት ቤት 12ኛ ክፍል በ2018 ዓ.ም የምናስፈተናቸው አጠቃላይ ተማሪዎች ብዛት 539 የሚደርሱ ናቸው። በዚህም ተማሪዎችን ውጤታማ ከማድረግ አንጻር እየተከናወኑ ያሉ ዋና ነጥቦችን በተመለከተ ኖርማሊ ከመደበኛው የመማር ማስተማር በተጨማሪ የገዛ ትምህርቶችን በመስጠት ከዚህም በተጨማሪ እንደገናም ደግሞ የተማሪዎች ያላቸውን ፐርፎርማንስ መሰረት በማድረግ ምን ላይ ነን የሚለውን የተለያዩ ወርክሽቶችን እና በፕላዝማ የተደገፈ የኦንላይን ፈተና ማለት ፊክስ ተደርጎ አንድ ጥያቄ በስንት ደቂቃ መስራት ይቻላል ይታወቃል። የ12ኛ ክፍል ፈተና ማክሲመሙ 2 ደቂቃ ነው ሊሰጥ የሚችለውና በጥያቄ ሁኔታ ስንመለከት፣ ስለዚህ የገዛ ትምህርቶች በተጠናከረ መልኩ እየሄዱ ነው። የአዳር ጥናትን በተመሳሳይ መልኩ ማለት ነው። በሁለት አይነት መልኩ ሆስቴል ውስጥ ሙሉ ሰርቪስ እየተሰጣቸው የሚጠቀሙ ተማሪዎች አሉ። ወደ 36 የሚደርሱ ሴት ተማሪዎች አሉና ፕላስ እንደገና ደግሞ የአዳር ጥናት በትምህርት ቤት ውስጥ ማለት ነው ወንድ ተማሪዎች እርስ በርሳቸው እየተረዳዱ የመማር ማስተማር ሂደት እየተከናወነ ያለበት ሁኔታ አለ። 12ኛ ክፍል የሚያስፈትኑ ትምህርት ቤቶች ወደ 2 ትምህርት ቤቶች አሉ። ኦልሞስት ወደ 600 በላይ ተፈታኞች አሉ በሁለቱ ትምህርት ቤቶች ማለት ነው። እነሱን ከማገዝና ከማብቃት ጋር በተያያዘ ለፈተናው የስነ ልቦና ዝግጅት ከማድረግና ልዩ ድጋፎችን ከማድረግ አኳያ የአዳር ጥናት ልዩ ቅዳሜና እሁድን ጭምር በተመረጡ ሰብጀክቶች የተመረጡ መምህራኖች ጭምር ድጋፍ እየተደረገላቸው ይገኛሉ። እንዲሁም አለፍ ሲል እስካሁን ፈተና የተፈተኑ የሚኒስትሪ እና የብሔራዊ ፈተና ሽቶችም ጭምር ከወዲሁ በሚያዘጋጅ መንገድ ስራ እየተሰራ ይገኛል ማለት ነው። ተማሪዎች የበለጠ የስነ ልቦና ዝግጅት እንዲያደርጉ ማለት ነው። ከዛም ባለፈ ደግሞ በተለይ አሁን ላይ የኦንላይን ፈተና ለማስፈተን ከተማ አስተዳደሩ ትምህርት ቤቶች ልዩ ስራዎችን እየሰራን እንገኛለን። ምናልባትም ወደፊት
ሁኔታዎችን አክሰስ አድርገን ለማስፈተን በዛ ልክ ብዙ የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታ ነው ያለው ማለት ነውና ቶታሊ ምናልባት በተለይ ከጥቂት ዓመታት ወዲህ እንደ ከተማ አስተዳደር ትምህርት ቤቶች እነዚህ 12ኛ ክፍል የሚያስፈትኑ ሁለት የሁለተኛ ደረጃ ትምህርት ቤቶቻችን የተሻለ ውጤት በማስመዝገብ ረገድ አንበሳውን ድርሻ እንደ ዞንም ጭምር እየወሰድን ያለንበት ሁኔታ አለ ማለት ነው። ከዛ አለፍ ሲል በተለይ ደግሞ እዚህ ሲር የበለጠ እነዛን የተሻለ ውጤት ያስመዘገቡ ተማሪዎችንና ወላጆችን እንደ አርአያነት በመውሰድ መምህሩም ተማሪውም መነቃቃትን በመፍጠር እንደ ተቋምም መነቃቂያዎችንም ጭምር በመዘርጋት የተሻለ ውጤት ለማስመዝገብ ጭምር አለምና ቅደን እየሰራን ያለንበት ሂደት ነው ያለው። ከቀጣይ ውጤትም የተማሪዎች ውጤት እንዲሻሻልም ጭምር ማለት ነውና በዛ ልክ እየሰራን እንገኛለን። ሌላኛው ምናልባት አሁንም በትኩረት እየሰራ ነው የምንገኘው የስድስተኛና የስምንተኛ ክፍል የብሔራዊ ፈተና እንደዚሁ አስፈታኞች ነን ማለት ነው። ምናልባት 10 የሚደርሱ ትምህርት ቤቶች የስድስትና የስምንተኛ ክፍል ያስፈትናሉ ማለት ነው። የስድስተኛ ክፍል ተማሪዎቻችን ወደ 600 በላይ የሚጠጉ ናቸው። የስምንተኛ ክፍል ተፈታኞቻችን ደግሞ ከ700 በላይ ተማሪዎችን እናስፈትናለን ብለን እናስባለን እንደ ከተማ አስተዳደር በዚህ ዓመት ማለት ነው። ከዚህ ጋር በተያያዘም ልዩ ልዩ ተማሪዎችን የማትጊያና ማንቂያ ውጤታቸው እንዲሻሻል ስራዎችን እየሰራ እንገኛለን። እንደዚሁ የገዛ ትምህርት በመስራት ረገድ በጥናትና ምርምር የታጀቡ ስራዎችን በመስራት ረገድ የበቀለም ትምህርት ውድድር ተማሪዎች እንዲጠናከሩ እርስ በርስ ኮምፒቲሽን እንዲፈጥሩ ትምህርት ቤቶች ተማሪዎች በዛ ልክ